السلام عليكم ورحمة الله تعالى وبركاته. إيها هون المجنبة بوتا النبي عليه الصلاة والسلام بأحد أرنة جزي يتحتنياو ترساتشاو يتشرف بات بوتانا هوني هيني كمي بات يالله بات بوتا النبي عليه الصلاة والسلام يتحتنياو ترساتشاون دينجاي وروراو يتسبر بات بوتانا ومالتني يبلت አብራርተን የምናየው ይሆናል። አሁን እኔ የምገኘው መዲነቱል ሙነወራ የኡሁድ ጦርነት የተደረገበት ቦታ ላይ ነው የምገኘው ማለት ነው። እዚህ ቦታ ላይ ነበር ዑትባ ኢብኑ አቢ ወቃስ የሚባል አንድ የሙሽሪክ የቁረይሾች የሙሽሪክ ጠላት የነበረ ነብዩ አለይሂ ሰላቱ ወሰለም እዚህ ቦታ ላይ ነበር ነብዩ አለይሂ ሰላቱ ወሰለም ድንጋይ በመወርወር ከንፈራቸውን ሰንጥቆታችኛውን ከንፈራቸውን ታችኛው ጥርሳቸው እንዲሸረፍ ሙሉ በሙሉ አልወለቀም ነበር ተሸርፎባቸው ነበር ማለት ነው። አካባቢውን የምናይ ይሆናል። መዲነቱል ሙነወራ በቀኝ በኩል የነ ሐምዛ እና የሷሐቦች ቀብር አለ። በዚህኛው በኩል ደግሞ ጀበሉ ሩማት አለ። ፊት ለፊት ደግሞ ጀበሉ ኡሁድ አለ ማለት ነው። አካባቢውን አብረን የምናይ ይሆናል። ይህ አሁን ያለሁበት ቦታ ነው ማለት ነው። የነብዩ አለይሂ ሰላቱ ወሰለም በትክክለኛ እዚህ ቦታ ላይ ነው ነብዩ አለይሂ ሰላቱ ወሰለም ሩባዕያቸው የተሸረፈችበት ቦታ ይህ ቦታ ነው ማለት ነው። እኛው ጥርሳቸው የተሸረፈበት ቦታ ይህ ቦታ ነው ማለት ነው። መዲነቱል ሙነወራ የኡሁድ ጦርነት የተካሄደበት ቦታ ላይ ነው ያለነው። እዚህ ቦታ ላይ ነበር ነብዩ አለይሂ ሰላቱ ወሰለም የወደቁት፣ ደማቸው የፈሰሰው፣ ግንባራቸው የተመታው እዚህ ቦታ ላይ ነው ማለት ነው። ጠጋ ስንል ትምህርት ቤቱ ጋር እግራቸው ተመቶ ጉድጓድ ውስጥ የገቡበት ቦታ አለ። አሁን የምንገኘው መዲነቱል ሙነወራ የነብዩ አለይሂ ሰላቱ ወሰለም ጥርሳቸው የተሸረፈበት ቦታ ይህ ቦታ ላይ ነው ማለት ነው። አሁን በዚህ በኩል የነ ሐምዛ ቀብር አለ። በላይ በኩል ደግሞ ጀበል ሩማት አለ። ይህ ደግሞ የምናየው ጀበል ኡሁድ ነው። ሙሉ ጀበል ኡሁድ ብሎ ማለት ይህ ነው ማለት ነው። ኢንሻአላሁ ተዓላ ይበልጥ አብራርተን የምናየው ይሆናል። ጦርነቱ ምን ይመስል ነበር የሚለው አብራችሁ ቆዩ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ኩታውን አድርጎ እድሉ ቢሰጠኝ አካሉን ሊጎዳ ሲመጣ ጠላቱ እኔው ላይ ባረፈ ፈረሱን ሲደፋቦ እኔው ብሆን ጋሻ መከታ ባረገኝ የድንጋዩ ናዳ እኔን በወገረኝ እኔው ልሁን ፊዳ ላንቱን ልጎዳ እኔው ልሰባበር ላንቱን ልሸበር በክፋት በወኔ ስንቱን ነገር ሆኑ ለኔ ሲሉ ያኔ እኔው ልሁን ፊዳ ላንቱን ልጎዳ እኔው ልሰባበር